አሁን የምንገኘው በአቃቂ ቃሊቲ ክፍለ ከተማ ወረዳ 13 ለጎርፍ ተጋላጭ የሆነ ቦታ ለይተን የጎርፍ ስጋት የመቀልበስና ከስጋትነት የማረም ስራዎችን እየሰራን ነው የምንገኘው። እንደምታዩት ተፋሰስ ያልተሰራለት መንገድ እና ሰፈር በመሆኑ ምክንያት ዝናብ በሚዘንብበት ጊዜ ከጣራ የሚጠራቀመውና ከአካባቢው የሚወጣው የጎርፍ ፍሳሽ መንደር ላይና መንገድ ላይ ይሄዳል። ከኋላችን አርሶ አደሮች አሉ። ማሳቸው ላይ ጉዳት የሚያደርስ በስጋትነት የተለየ ቦታ መፋሰሻ ቦዩን ጠብቆ ይዘቱን ጠብቆ እንዲሄድ የማስተካከል ስራ ነው በመስራት ላይ የምንገኘው። ይሄ ቦታ እንደምታዩት የተፋሰስ ይዘትነቱ ቀርቶ ወደ ሌቭል ላንድስኬፕ ስትራክቸር ስለተቀየረ ምንም ጎርፍ ሰብስቦ ሊያፋስስበት የሚችል ቦታ የለውም። ይህ የሚታየው በጅምር ላይ ያለ ህንጻ ቤዝመንት ነው። ቅድም ስንገልጸው የነበረው ከአካባቢው ላይ የሚጠራቀም ጎርፍ የመፋሰሻ ቦይ ወይም ዲች የሌለው በመሆኑ ቀጥታ በመግባት ህንጻው ቤዝመንት ላይ ተኝቶ በንብረት ላይ ጉዳት ያደረሰበት ሁኔታ ያለ መሆኑን መመልከት ይቻላል። በዚህ በጀርባችን የሚታዩ ነዋሪዎችና ከዚህ በታችኛው የተፋሰስ ክፍል ላይ የሚገኙ ነዋሪዎች ከፍተኛ የመልካም አስተዳደር ጥያቄ ሆኖና የጎርፍ አደጋ ስጋት ተጋላጭ መሆናቸውን በተደጋጋሚ ጥያቄ ሲያቀርቡበት የነበረ ቦታ ከ10 ሺህ በላይ ነዋሪዎች ላይ ቀጥተኛ ጉዳት እንደሚያደርስ ከኋላችንም የምንመለከታቸው አርሶ አደሮች በተለያየ የሰብል አዝርት የተሸፈነ ማሳቸውን ቀጥታ ጎርፉ ተዳፋቱን ጠብቆ ስለሚፈስ ማሳቸው ላይና አዝርት ላይ ጉዳት የሚያደርስ ቦታ በመሆኑ ምክንያት ልክ እንዳየነው ማሽነሪ በማስገባት ከሰፈሮች የሚወጣው ጎርፍ የተፋሰስ ይዘቱን ጠብቆ ቀጥታ ወደ ወንዝ እንዲሄድ የመቀልበስ እና ከስጋትነት የማረም ስራ መስራት ተችሏል ማለት ነው።